እነዚህ ምስኪን የሆኑ አይነ ስውራን ማንም ሰው ዞር ብሎ የማያቸው አካሎች በዛ በሚጣፍጥ አንደበታቸው በሚያሳሳ ሰውነታቸው አካላቸው ሲለፈልፉ ስንት ጊዜያቶችን ሲያሳልፉ ከርመው ባሸንፉ እንኳን ይገባቸዋል። እንኳን አሸንፉ። ፕሮፐርቲ ባዘጋጀው ቻሌንጅ እንድንመረጥ ድምጽ ስለሰጣችሁን እናመሰግናለን። ምንም እንኳን ብናሸንፍም 10 ሚሊዮን ብሩን ግን ማግኘት አልቻለም። ምንም እንኳን ድምጻችሁን ሰጣችሁን ያሸነፍን ቢሆንም 10 ሚሊዮን ብሩን ግን ማግኘት አልቻለም። ይህ 10 ሚሊዮን ብር አይነ ስውራንን ትኩረት አድርገን ለምንሰራው ፕሮጀክት ያስፈልገናል። ያው እዚህ ላይም ቱኤፍ ፕሮፐርቲ የፎሎ የማስደረግ ቻሌንጅ ሰጥቶ ነበርና ለኻሊድ ፋውንዴሽን እንደዚሁም ደግሞ ለአብዱላህ ኢብኑ ኡሚ መክቱም፣ ነገር ግን ያሸነፉት እነሱ ናቸው። እነሱ ቢያሸንፉም መስፈርት መሟላት ያለበት ነገር አላሟሉም በሚል ለኻሊድ ፋውንዴሽን አሳልፎ ሰጥቷል ማለት አልፈልግም እዚህ ላይ። ነገር ግን ከጊዜ በኋላ እንደዚህ አይነት ቻሌንጆች በጣም እየበዙ ነው። በተለይ ሙስሊም ድርጅቶች ወላሂ በጣም ሼም ነው። እናንተ ላይ ይሄ ነገር አያምርም። ሰጥቶ መቀበል የሚባል ነገር እስልምና ላይ የለም። እንደው እንደዚህ አይነት ድርጅቶችን መርዳት የምትፈልጉ ከሆነ ማገዝ የምትፈልጉ ከሆነ ሊላህ ብቻ ብላችሁ እርዱ። አለበለዚያ እዚህ ዱንያ ላይ ነው የሚቀረው። የእናንተ ኸይር ስራ እዚህ ዱንያ ላይ ብቻ ነው የሚቀረው፣ አኼራ አይሻገርም። ምክንያቱም አኼራን የሚሻገር ኸይር ስራ ገንዘብ መርዳት 10 ሚሊዮን የሚሆን 5 ሚሊዮን 1 ሚሊዮን የሚሆን 1 ብር የሚሆን ፎሎ አድርጉኝና አስደርጉኝና ከዛ ይሄን ነገር ልልቀቅላችሁ። ይሄ ወይም ደግሞ ዱንያ ላይ ብቻ ደስታቸውን ማጣጣም የሚፈልጉ አካሎች የሚፈጽሙት የሆነ ተግባር ነው። ስለዚህ ምን አይነት ፋሽን ነው አሁን ደግሞ ያመጣችሁት? በጣም የሚያስጠላ፣ በጣም የሚደብር። ሰው ጊዜውን ፈጅቶ ጊዜውን አቃጥሎ ፎሎ አስደርጎ ምን ብሎ ካበቃ በኋላ ከዛ በኋላ ያ ሰው ሙሉ በሙሉ አልተሳካልህም ወይም አላሸነፍክም በሚል ሰበብ ገደል መክተት ማለት ያን ሰው። ስለዚህ አንደኛ ይህን ስታደርጉ እንደዚህ አይነት ነገሮችን ቻሌንጆች ስትፈጥሩ ለምን አላህን አትፈሩም? 10 ሚሊዮን ብር ሰጣችሁ ሰውን በዚህ መልኩ ፓወሩን ከምትጨርሱ አደባባይ ላይ ከምታሰጡ 100 ብር ሰጣችሁ 1000 ብር ሰጣችሁ 10000 ብር ሰጣችሁ ውስጥ ለውስጥ ስራችሁን ብትሰሩ ነው የሚሻለው ሐቂቃ። ከዛ ሲቀጥል እንደዚህ አይነት ነገሮችን ብታቆሙ፣ ወላሂ በጣም ያስጠላ ነገር ነው። በጣም በስቷል፣ በጣም ተበራክቷል። ይህን ነገር ብታቆሙ ባይነኝ ነኝ። ድርጅቶች በቃ ምትረዱ ከሆነ እርዱ። ኢነማ ኑጥዒሙኩም ሊወጅሂላ፣ እኛ እናንተን የምንረዳችሁ ምናበላችሁ ምናጠጣችሁ የአላህን ፊት ፈልገን ነው። ፎሎ ፈልገን አይደለም፣ ጥቅምን ፈልገን አይደለም፣ ከናንተ ግብረ ገብ መልስን ፈልገን አይደለም፣ ምንም ነገር አይደለም። ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ፣ ከናንተ ምስጋና የሚሆን እንደገና አጸፋዊ መልስም አንፈልግም አንጠብቅም። ሲቀጥል ሁለተኛ መልእክቴ ደግሞ ምንድን ነው? እነዚህ ምስኪን የሆኑ አይነ ስውራን ማንም ሰው ዞር ብሎ የማያቸው አካሎች በዛ በሚጣፍጥ አንደበታቸው በሚያሳሳ ሰውነታቸው አካላቸው ሲለፈልፉ ስንት ጊዜያቶችን ሲያሳልፉ ከርመው ባሸንፉ እንኳን ይገባቸዋል። እንኳን አሸንፈው ይቅርና አሸንፈው እንደገና እነሱ መከልከል ማለት ይሄ የድርጅቱን ተአማኒነትን የሚያሳጣ ነው። ከዛ ተጨማሪ ደግሞ በጣም የመጨረሻ ነውረኝነት ነው። ወላሂ ነውር ነው። በጣም ከባድ ነውር ነው። በጣም ነው የሚያስጠላው። አስቡበት። ነገር ግን አብዱላህ ኢብኑ ኡሚ መክቱም መቼም ቢሆን ወድቀው አይወድቁም። ሁሌም የበላይ ናቸው። ከፍ ይላሉ ኢንሻአላህ።